ሰላም ተማሪዎች እንዴት ናችሁ? ዛሬ ኢኮኖሚክስ የዘጠነኛ ክፍል ከኔ ጋር እንመለከታለን። ኤንድ ቪዲዮ እስከ መጨረሻ ድረስ ተመልከቱ። ዩኒት 1 ምን ይላል? እንደምትመለከቱት የኢንትሮዱሲንግ ኢኮኖሚክስ ይባላል። የኢኮኖሚክስ ዲፊኒሽን ነው የምናየው። እሱን ከስር መሰረቱ ያው ዘጠነኛ ክፍል ላይ ኢኮኖሚክስ ለመጀመሪያ ጊዜ ነው የምትፈተኑት። እሱን ዲፊኒሽን አብረን የምንመለከት ይሆናል ማለት ነው። ቀጥታ እንጀምራለን። እዚህ ጋር ኬይ ወርድ የምንለው አለ። ኬይ ወርድ ማለት ቁልፍ ሀሳቦችን ነው ማለት ነው። ኢኮኖሚክ ቲዮሪ፣ ኢፊሽንት አሎኬሽን፣ ኔቸር ኦፍ ኢኮኖሚክስ፣ ስካርሲቲ የሚለውን ነገር በዚህ ወደፊት ወደ ታች እያየን የምንሄዳቸው ነገሮች ስለሆኑ እናያለን ቀስ ብለን። ሚኒንግ ኦፍ ኢኮኖሚክስ፣ የኢኮኖሚክስ ጽንሰ ሀሳቡ ምን ማለት እንደሆነ እንመለከታለን። ዲፊኒሽን ኦፍ ኢኮኖሚክስ፣ የኢኮኖሚክስ ዲፊኒሽን ኦር ዝርዝር ሀሳብ ማለት ነው። ምን ማለት እንደሆነ እንመለከታለን አሁን። The term economics is generally derived from the Greek word oikonomia። ይሄ የጀነራሊ በአጠቃላይ ኢኮኖሚክስ የምንለው ቃላት የመጣው ከግሪክ ቃል ነው ማለት ነው። ከግሪክ ቃል የመጣ ወርድ ነው ማለት ነው ኢኮኖሚክስ የምንለው። ይሄ ከግሪክ ወርድም የመጣ ቃል ሲሆን ምን ማለት ነው በግሪከኛ ሲባል ኦኢኮኖሚያ ተብሎ የሚጠራ የግሪክ ቃል ነው ማለት ነው። ኦኢኮኖሚያ ተብሎ የሚጠራ ከግሪክ ቃል የመጣ ወርድ ነው ኢኮኖሚክስ ማለት። ዘ ሚኒንግ ኦፍ ዘ ሚኒንግ ደግሞ ሚኒንጉ ምን ማለት እንደሆነ ስናይ ማናጅመንት ኦፍ ኤ ፋሚሊ፣ የቤተሰብን መቆጣጠር ኦር ማናጅ ማድረግ መቆጣጠር ኦር ሃውስሆልድ። ስለዚህ ቤቱን ወይም ሃውስሆልድን ኦር ፋሚሊን ቤትን መቆጣጠር። ዚስ ሪቨል ዛት ሰብጀክት ኦፍ ኢኮኖሚክስ ዛት ፈርስት ስቴድ ኢን ዘ አንሸንት ግሪክ። ለመጀመሪያ ጊዜ ኢኮኖሚክስ ሳብጀክት የተጠናው በግሪክ ውስጥ ነው ማለት ነው። ኢኮኖሚክስ ኢዝ ዘ ብራንች ኦፍ ሶሻል ሳይንስ። ኢኮኖሚክስ የሶሻል ሳይንስ ትምህርት ነው ማለት ነው። በሶሻል ትምህርቶች ውስጥ ይካተታል። ኢኮኖሚክስ ኢዝ ዘ ኢምፖርታንት ኦፍ ዲሲፕሊን ዛት prominence has increased in the recent year in the response to worldwide economic problem። ስለዚህ የኢኮኖሚክስ ጥቅሞችን ስናይ ምንድነው ስንል ለብዙ ችግሮች መፍትሄ የሚሆን ነው ማለት ነው። ኢኮኖሚክስ ሳብጀክት በጣም ጠቃሚ እንደሆነ ትመለከታላችሁ። በዴይ ቱ ዴይ አክቲቪቲዎች ኦር ህይወታችሁ ውስጥ የምትጠቀሙት አይነት ሳብጀክት ነው ኢኮኖሚክስ የምንለው ሳብጀክት። ይሄ ለምን አይነት ችግሮች ያገለግላል ወይ ኢምፖርታንሱን ሲናይ የኢኮኖሚክስ አት ፕሬዘንት ፖቨርቲ ለድህነት፣ አንፕሎይመንት ስራ አጥነት፣ ኢንፍሌሽን የግሽበቶችን፣ ሪሴሽን፣ ፖፑሌሽን ኤክስፕሎሽን። ስለዚህ ስለ ህዝብ መብዛት ኦር ስለ ስደተኞች ወይም ለብዙ ነገሮች የሚያገለግል ነው ማለት ነው። ለድህነት ከስራ አጥነት ጋር ተገናኘ ለብዙ ነገሮች የሚጠቅም ሳብጀክት ነው ይሄ ኢኮኖሚክስ የምንለው። አር ዘ ወርልድ ፕሮብለም። ስለዚህ ይሄ የዓለም አቀፍ ችግር ነው ማለት ነው። ፖቨርቲ፣ አንፕሎይመንት ስራ አጥነት፣ ኢንፍሌሽን የዋጋ ግሽበቶች የምንለው። ኢን ኦርደር ቱ አንደርስታንዲንግ ኤንድ ፋይንዲንግ ሶሉሽን ቱ ሰች ፕሮብለም ኢን ዲፕዝ ናውሌጅ ኦፍ ዘ ኢኮኖሚክስ ኢሰንሻል። ስለዚህ በኢኮኖሚክስ አማካኝነት በዲፕዝ ናውሌጅ፣ ስለዚህ በትክክል መፍትሄ እየተፈለገ ነው ማለት ነው ለነዚህ ችግሮች። አሁን ላይ ስለተመለከትናቸው ስለ ድህነት፣ ስለ ስራ አጥነት፣ ስለ ዋጋ ግሽበት፣ ስለ ህዝብ መብዛቶች ወይም ስለ ስደተኞች እንደዚህ አይነት መፍቶች የሚያገኙት ከኢኮኖሚክስ የተነሳ ነው። The definition of the economics has developed through time። ስለዚህ የኢኮኖሚክስ ዲፊኒሽን ወይም ማብራሪያ በየቀን በቀን የሚያድግ ነው ማለት ነው በየጊዜው። ኢኮኖሚክስ ቲዮሪ has
advanced over time and the different themes have gradually been included into the field. There is no complete definition of the economics yet. ስለዚህ ስለ ኢኮኖሚክስ በቂ የሆነ ማብራሪያ እስካሁን ምንም አልተገኘም። ምክንያቱም ብዙ ሰው የየራሱ የሆነ ዲፊኒሽን ይሰጣል። ለምሳሌ አንድ ፊሎሶፈሪ ወይም ፍላስፋ ላይ ብትሄዱ የሆነ ዲፊኒሽን ይሰጣል፣ የሆነ ጋም ስትሄዱ የሆነ ይሰጣል። ስለዚህ በየዕለቱ እያደገ የሚሄድ የዲፊኒሽን ነው እንጂ አንድ የሚሰጥ የራሱን የቻለ ዲፊኒሽን የለውም። ስለ ኢኮኖሚክስ በየጊዜ ይቀያየራል። and the definition is essentially under improvement such as wealth definition, welfare definition and scarcity definition። ስለዚህ ብዙ ሰው ዲፊኒሽን ይሰጣል። ከምን አንፃር ነው? ከዌልዝ ዲፊኒሽን፣ ስለዚህ ከሀብት ዲፊኒሽን፣ ዌልፈር ዲፊኒሽን እንደ ስካርሲቲ ወይም እጥረት የምንለው ዲፊኒሽኖች አንፃር ይሰጣል። እስካሁን ድረስ ይሄን ነው የሚባል አይነት ዲፊኒሽን የለውም። ስለዚህ ትምህርቱን ቀጥታ እንጀምራለን ማለት ነው። ተከታተሉኝ። based on the above consideration economics can be defined as following። ስለዚህ ላይ እንደተነገረው ዲፊኒሽን እንደዚህ ይብራራል ማለት ነው። እንደዚህ ተብራርቶ በመጽሐፋችሁ ላይ ተቀምጧል። based economics is branch of social science። ኢኮኖሚክስ ቅድም እንዳልኳችሁ የሶሻል ሳይንስ ትምህርት ነው ማለት ነው። ሶሻል ሳይንስ ትምህርት ሶሻል ውስጥ የሚካተተው ምንድነው? አንዱ ኢኮኖሚክስ ነው። ስለዚህ ሌላ ደግሞ ምን ይባላል? ጂኦግራፊ አለ፣ ብዙ አይነት ትምህርቶች አሉ፣ ማስ፣ እንግሊሽ። ከነዛ ውስጥ በሶሻል ትምህርት ላይ የሚካተተው አንዱ ኢኮኖሚክስ ነው። ስለዚህ ማስና እንግሊሽ ኮመን ሲሆን የሶሻል ትምህርት ደግሞ ሂስትሪ እና ጂኦግራፊ እና ኢኮኖሚክስ ነው ማለት ነው። that study that efficient allocation of scarcity። ስለዚህ አንድን ነገር እንዴት አማጠን እንደምንጠቀምና ከኪሳራ ህይወት እንደምንታደግ የሚነግረን ነው ይሄ ኢኮኖሚክስ። ስለዚህ allocation of the resource that attain maximum fulfillment of the human need። ስለዚህ ለሰው ፍላጎት መቼም ቢሆን የማይቆም ነው የሰው ልጅ ፍላጎት። ስለዚህ ይሄንን የሰው ልጅ ፍላጎት እና ኢኮኖሚውን እንዴት ባላንስ አድርገን መጠቀም እንችላለን የሚሉ ነገሮችን የሚነግረን እንድንጠቀም የሚያደርገው ማን ነው ሲባል በኢኮኖሚክስ አማካኝነት ነው። as a science of choose economics study how people choose use scarce or limited productive resource, land, labor, equipment, technical knowledge to produce various commodities። ስለዚህ የተለያዩ ማቴሪያሎችን ለመስራት እንዴት ነው መጠቀም ያለብን? አሎኬሽን ኤፊሽንት አሎኬት አድርገን እንዴት እነዚህ ሪሶርሶችን መጠቀም እንደምንችል፣ ሊሚትድ የሆነ ሪሶርስን እንዴት አንሊሚትድ ከሆነው ከሰው ፍላጎት ጋር እንዴት ማገናኘት እንደምንችል የሚያስተምረን ትምህርት ቢኖር ኢኮኖሚክስ ይባላል ማለት ነው። the following statement are derived from the above definition economics። ስለዚህ ይሄ እነዚህ ማብራሪያዎች ከቀደም ጀምሮ ካየናቸው የተወሰዱ ናቸው። ኢኮኖሚክስ study about scarcity resource። ስለዚህ ኢኮኖሚክስ የሚያስተምረው ስለ እጥረት፣ ስለ ሪሶርስ ወይም ስለ ሀብት እጥረት ያስተምረናል። it study about allocation of resource። እንዴት አድርገን አንድን ሪሶርስ አሎኬሽን ወይም አማጠን በደንብ ያለ ሳናከስር ወይም ሳናባክን እንዴት አማጠን መጠቀም እንደምንችል የሚያስተምረው ኢኮኖሚክስ ነው። አሎኬሽን ኦፍ ዘ ሪሶርስ ሻውልድ ቢ ኢፊሽንትሊ። ስለዚህ ስለ አማጠን ስንጠቀም ደግሞ ኢፊሽንትሊ በጥሩ ሁኔታ መጠቀም እንድንችል የሚያደርገን ነው ማለት ነው ኢኮኖሚክስ። ሁማን ኒድ አር አንሊሚትድ። ስለዚህ ቅድም እንዳልኳቸው ሰው ፍላጎት ገደብ የሌለው አንሊሚትድ ነው ማለት ነው። the object of economics is study how satisfy unlimited human need up to the maximum possible degree through allocating the scarce resource efficiently። ስለዚህ የሰው ልጅ ፍላጎት አንሊሚትድ ነው። ስለዚህ የሁማን ፍላጎት አንሊሚትድ ሲሆን ነገር ግን ገንዘቡ በጣም ሊሚትድ ነው። ስለዚህ እንዴት አድርገን መጠቀም እንችላለን፣ እንዴት ባላንስ ማድረግ እንችላለን የሚለውን ነገሮችን የሚነግረን ወር እንዴት እንደምንጠቀም የሚያስረዳልን ኢኮኖሚክስ ትምህርት ነው። the nature of economics ኔቸሩ ወይም ምን ይመስላል ኢኮኖሚክስ። the lack of uniformity of defining
Economics intimate from the shifting view about the subject matter over time. Some economists consider economics scarcity, while others consider it is art. ስለዚህ አንዳንድ ሳይንቲስቶች ኢኮኖሚክስ ሳይንስ ነው ይላሉ፣ አንዳንዶቹ አርት ነው ይላሉ ማለት ነው። ስለዚህ ኢኮኖሚክስ የምንለው ነገር ኢኮኖሚክስ አስ ኤ ሳይንስ፣ ኢኮኖሚክስ አስ ዘ አርት ብለው አስቀምጠዋል ማለት ነው። በሁለት ቦታ አስቀምጠዋል። ይህንን እንመለከታለን። ኢኮኖሚክስ አስ ኤ ሳይንስ በሳይንሱ ዙሪያ ምንድን ነው ኢኮኖሚክስ ስንል? ሳይንስ ፕሮዱስ ሳይንስ ሲስተማቲክ ኤንድ ኦርጋናይዝድ body of the knowledge that linked causes and effects. This knowledge can be regarded as the knowledge of what is. In economics, several facts are systematically collected, classified, analyzed, and interpreted to make prediction about the future. This science economics could be considered a science. ስለዚህ እንዴት ነው ሳይንስ ነው ብለን ያልነው ስንል ሳይንስ የምንለው ነገር ፕሮዱስ ሲስተማቲካል ኦርጋናይዝድ ቦዲ ኦፍ ዘ ናውሌጅ። ስለዚህ ሳይንስ የምንለው ነገር የናውሌጅ ወይም እውቀትን ሲስተማቲካሊ አድርገን በሳይንሳዊ መልኩ፣ ስለዚህ ዛት ሊንክ ኮዝ ኤንድ ኢፌክት። ስለዚህ ኮዝ ወይም ምክንያቱን እና ተጽዕኖውን ዲስ ናውሌጅ ካን ቢ ሪጋርድድ አስ ናውሌጅ። ስለዚህ ይሄ ትምህርት በእውቀት ደረጃ ነው አይደለ የተቀመጠው። በዚህ ምክንያት ሳይንስ በሳይንስም ደረጃ ተቀምጧል። ኢኮኖሚክስ አስ ኤ ሳይንስ ብለን ማለት የምንችለው ምክንያቱም በናውሌጅ ደረጃ ስለተቀመጠ ነው። ኢን ኢኮኖሚክስ several facts are systematically collected, classified, analyzed and interpreted to make prediction about the future. ስለዚህ ኢኮኖሚክስ ኮሌክትድ፣ ስለዚህ ማጠራቀም፣ ክላሲፋይድ ማድረግ፣ መከፋፈል፣ አናላይዝ ማድረግ፣ ሀሳቦችን መተንተን ወይም አንድ ላይ ማስቀመጥ፣ ኢንተርፕሬትድ ወደፊት ምን ማድረግ፣ ፕሪዲክሽን አባውት ዘ ፉቸር። ስለዚህ ወደፊታችንን ፕሪዲክሽን ኦር መተንበይ እንድንችል የሚያደርገን ትምህርት ቢኖር ኢኮኖሚክስ ነው። ኢኮኖሚክስ አስ ኤ ሳይንስ ብለን እናወራለን። ኢኮኖሚክስ አን አርት ብለን ደግሞ ለምን ማለት እንደምንችል እዚህ ቦታ ላይ ይነግረናል። እሱን እናያለን። ዋንስ ኦፍ ዘ ኢምፖርታንስ ኦፍ ዲፊኒሽን ኦፍ ዘ አርት ቴክኒክ ኦር ዘ ዌይ ዱዊንግ አቺቪንግ ሳምቲንግ። ስለዚህ ዲፊኒሽኑ እንዴት ነው ኢኮኖሚክስ በአርት የተባለው ስንል ቴክኒክ ነው። ቴክኒክ አለው ኦር ወይ፣ ስለዚህ መንገድ ወይም ቴክኒክ ስልት አንድን ነገር ለመስራት ለማሳካት፣ የሆነ ነገር ለማሳካት በቴክኒክ እና በመንገድ ወይም በሆነ በስልት ስለሆነ በዚህ ምክንያት ኢኮኖሚክስ አስ አርት ብለን ማውራት እንችላለን። ዌል ዲሊንግ ዊዝ ፕሮብለም ሳች አስ አንኤምፕሎይመንት ፖቨርቲ ኤንድ ኢንፍሌሽን። ቅድም እንዳልኳችሁ ነው ኢኮኖሚክስ ዲል የሚያደርገው ወይም የሚጋፈጠው ወይም የሚሰራው በምን አይነት ችግሮች ነው ስንል ኤምፕሎይመንት ስራ አጥነት፣ ፖቨርቲ ድህነት፣ ኢንፍሌሽን የገንዘብ ወይም የዋጋ ግሽፈት የምንለው። ኢኮኖሚክስ ፕሮቫይድ ፕሪንሲፕል ኤንድ ሜትድ ስሩ ዊች ዲስ ፕሮብለም ካን ቢ ሶልቭድ። ስለዚህ ኢኮኖሚክስ የምንለው ነገር መሪህና ወይም ዘዴ ነው። ይህንን ችግሮች እንዴት መቅረፍ እንችላለን፣ ስራ አጥነትን፣ ድህነትን እና የዋጋ ግሽፈትን እንዴት መቀነስ እንችላለን በሚለው ዙሪያ ኢኮኖሚክስ አስ አርት ብለን ቴክኒክ እና ሜትድ ስለሚጠቀም ኢኮኖሚክስ በአርት እንላለን ማለት ነው። ይህ ኢኮኖሚክስ ኢንተንሲቭሊ ኤግዛማይን ዛት ኔቸር ኤንድ ኮዝ ኦፍ ኢኮኖሚክስ ፕሮብለም ኤንድ ዘ ሴት ኦፍ ፕሮሲጀር ፋይንዲንግ ዘ ሶሉሽን ፍሮም ዚስ ፐርስፔክቲቭ ዊ ኮንሲደር ኢኮኖሚክስ አስ አን አርት። ስለዚህ ኢኮኖሚክስ አን አርት ብለን ማውራት እንችላለን ምክንያቱም መፍትሄ ይፈልጋችኋል በዘዴና በስልት ለነዚህ ለስራ አጥነት፣ ለድህነትና ለዋጋ ግሽፈት። ቀጣይ ቪዲዮ እስክንገናኝ ደህና ቆዩ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትዘንጉ።